በነገታው ጧት ካደረበት ሶፋ ላይ ተነስቶ ቁርስ ሰራ። ሜሮዳ አንሶላዋ ውስጥ ነበረች። እስካሁን አልነቃችም። መንቃት አትፈልግም ይሆናል። ሚራዥ ወደ አልጋዋ ሄዶ ካልጋው ጫፍ ተቀመጠና ፍዝዝ ብሎ አያት። አንሶላ ውስጥ እስከ ውበቷ በጥልቅ እንቅልፍ ውስጥ ሰጥማለች። ክብ ራሷና አጭር ጥቁር ጸጉሯ ከአንሶላው ውጭ ናቸው። ከናፍሯ ትንሽ ሸልቀቅ ብለው ፍንጭቷን ያሳያሉ። ከኋላዋ ዳሌዋ አንሶላውን ከፍ አድርጎ የተራራ ሰንሰለት አስመስሎታል። ወገቧ ተሰብሮ አልጋው ውስጥ የገባ ይመስል የተከመረው ዳሌዋ ውስጥ ገብቷል። የተኛች አትመስልም ታዲያ፣ ፎቶ ለመነሳት የተስተካከለች እንጂ። ሚራዥ በአዲሱ ጊታሩ ለስለስ ያለ ዜማ እየተጫወተ አነቃት። አይኗን በዝግታ ከፍታየችው። ከሙሉ ነጭ ሱፍ ልብሱና ከጊታሩ ጋር ከአምላክ ፊት ምስጋና የሚያቀርብ መልአክ መስሎ ታያት። ፈገግ ሲል ነጫጭ ጥርሶቹ ከለበሰው ጥርት ያለ ነጭ ልብስ ጋር ተመሳሰሉባት። በጊታሩ የሚጫወተው ዜማ የፍቅር ዜማ መሆኑን ታውቃለች። የሚኒሊክ ወስናቸው ሙዚቃ ፍቅር አያረጅም፣ መውደድ አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም። ደግሞ አበሸቃት። ይህ ዜማ ለሱ አይደለም ለሲጳራ ነው። አረጅም መስሏል። ብሽቅ ለዚህ ነው የቀሰቀስከኝ? ለሲጳራ የምታንቆረቆረውን ዜማ ልታሰማኝ? ነጫጭ ጥርሶቹን ሽልቅቅ አድርጎ ሙዚቃውን ቀጠለ። ፍቅር ምላሹ ንፉግ ነው፣ ዝም ብሎ ማፍቀር ነው ብላ ታምናለች። ራሷን ነቅንቃ ዝም አለችው። ፍቅር አያረጅም፣ መውደድ አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም። የኛ ሼክስፒር ደሞ ስለ ፍቅር ልታስተምረኝም ታስባለህ? ሼክስፒር ሲጳራን ያውቃታል? ፍቅርን እኔ ባየውበት መነጽር ሼክስፒርም አላየበትም። እንግሊዞች ጉረኞች ስለሆኑ አካብደውት እንጂ ከሱ በኋላ የተነሱ ደራሲያን ስለማያሳብድ ፍቅር ጽፈዋል። ጉረኞች ቢሆኑም ግን እንግሊዞችን አደንቃቸዋለሁ። የራሳቸውን ሰዎች አሞካሿቸዋል። እያጨበጨቡ ሰዎቻቸውን ያጀግኗቸዋል። አይሽ እንግሊዝ ታላቅ የምትሆነው በፖለቲከኞቿ ብቻ ሳይሆን በታላላቅ ሰዎቿ መሆኑ ስለሚያውቁ ለወጣቶቹ ሁሉ ገና ምንም ላልሰሩበት እጃቸው እስኪደማ ያጨበጭቡላቸዋል። ያ ካልሆነማ እንግሊዝ ያለነ ሼክስፒር ምንድናት? እኛ ደግሞ በተቃራኒው የኛ የሆኑት ሰዎች እናሳደዳቸዋለን። ኢትዮጵያውያን ያድናቁት ችጋራሞች ነን። ሰዎቻችንን በሐሜትና በስድብ እናሸማቀቃቸዋለን። ወጣቶችን መቀበል አይሆንልንም። አዲስ ነገር መቀበል አንሻም። አዲስ እሳቤና ሳይንስ ጠላታችን ይመስለናል። ለዚህም ኢትዮጵያውያን እስካሁን ከቀድመ ኦሪት ጀምረው በሚፈጩበት በድንጋይ ወፍጮ እየፈጩ ነው። ኢትዮጵያውያን ስለሚያውቁት እንጂ ስለማያውቁት እንዲወራ አይፈልጉም። አንቺም እንደነሱ አትሁኝብኝ። ሲጳራን እንደምወዳት እንደማፈቅራት ነግሪሽ ዘንድ ሼክስፒር መሆን አይጠበቅብኝም። ፍቅር አያረጅም፣ መውደድ አያረጅም፣ ውበት ቢጠወልግ ሰውነት ቢጃጅም። ቆይ ባትኖርስ? ሞታ ቢሆንስ? እንዲህ ሆነ ልትሞት ነው? ይልሽ ልቅ ተነሽ፣ ተጣጣቢ፣ ቁርስ ደርሷል። ባሌ ብትሆን እንዴት ያምርብህ ነበር አንተ መነኩሴ። ካልጋዋ እመር ብላ ተነስታ ከጀርባው ወጣችበት። እስከ ሳሎኑ አልወረደችም። አዝሏት ጊታሩን እየመታ እስከ ባኞ ቤት ወሰዳት። ከጆሮ ስር ስማው ወረደች። ቁርስ ይጣፍጣል መነኩሴው። ገዳማዊ ነኛ። መንፈስ የሰፈበት ከሆነስ? ቁርሳቸውን እየበሉ ነው። ስለ ዣንጊዳ መስወር ታውቂ ነበር? አዎ። ለምን አልነገርሽኝ? የትና ለምን እንደተሰወረ አላውቅማ። ስለማላውቀው ነገር ማውራት ስለሚያስጠላኝ። ግን ማን የሰወረ ይመስልሻል? ግምትም ያስጠላኛል። የሲአይኤ እጅ እንደሌለበት ግን ሙሉ በሙሉ እርግጠኛ ነኝ። ሌሎች የስለላ ድርጅቶችስ? ዣንጊዳን ታውቀው የለ? ለምን እንደዚህ ያልሽ? እሱ የራሱን ህይወት ዝም ብሎ የሚኖር ሰው ነው። በምንም አይነት ነገር ውስጥ እጁን አያስገባም። ስለዚህ ማንኛውም የስለላ ድርጅት ከዣንጊዳ ጋር የሚያገናኘው ነገር አይኖርም። እንዴት ደረሰ ልበል? እኔ ምን አውቄ። ምናልባት ወደ ኢትዮጵያ ሄዶ ከሆነስ? ዜናው የሚለው የደረሰበት ጠፋ ነው። ደግሞ በየትኛውም የአሜሪካ አውሮፕላን አልተጓዘም። ምናልባት ክንፍ አውጥቶ ይሆናል። እንግዲህ ማትቀልጅ ከመነኩሴ ጋር የዋለ ሌላ ምን ይመኛል? እንደ አቡነ ተክለ ሃይማኖት 6 ክንፍ አብቅሎ ለመብረር ከመመኘት ሌላ። ሙት ቀልዲን አይደለም። ካንተ ጋር መዋል ሌላ ምን ትርፋለሁ? ጽድቅና መንግስተ ሰማያትን ከመመኘት ሌላ። ያሞኔ ዶክተር ዣንጊዳ ራስ ምታቴ አይደለም። አንተ ነህ ራስ ምታቴ ሆንክብኝ። እውነትም ሚራዥ የማትጨበጥ ሞገድ። ጢም ያልበቀለበት ጉንጮን መርጣ ስማው ልትታጠብ ሄደች።
እሱም የበሉበትን ሳህን አንስቶ ተከትሏት ሄደና ታጥበው ሶፋ ላይ ተቀመጡ። ሜሮዳ ላፕቶፕ ኮምፒውተሯን ጭኗ ላይ አድርጋ ቁልፎቹን እየነካካች እያለ ዶክተር ሚራዥ ባለፈው የደረሰውን ፖስታ ያገላበጠ ማየት ጀመረ። ፖስታው ላይ የተመታው ማህተም ከባህር ዳር ፖስታ ቤት ኢትዮጵያ ውስጥ መምጣቱን ከመመልከቱ ውጭ የላኪ አድራሻ የለበትም። ደግሞ የደረሰ ፖስታ አስገርሞኛል። ምኑን ያስገረመ? ውስጡ ምን እንዳለ ታውቂያለሽ? ደብዳቤ ነው አይደለም፣ ባዶ ወረቀት። ይኸውልሽ ማየው የደብዳቤውን ፖስታ ተቀብላ ውስጡ ያለውን ባዶ ልሙጥ ወረቀት ለረጅም ጊዜ አይኖቿን ተከለችበት። ያላንዳች ነገር የተላከ ባዶ ወረቀት አልመሰላትም። እንደ CIA ወኪልነቷ እንደዚህ ያሉ ሚስጥራዊ ነገሮችን መጎርጎር አንዱ ስራዋ ነው። መጎርጎር ጀመረች። ባዶውን ወረቀት እናያለን ብላ ወደ ጓዳ ሄደችና ክብ ጭልፋ የሚመስል መስታወት ይዛ ተመለሰች። በክቡ ጭልፋ መሰል አጉሊ መስታወት ባዶውን ወረቀት ስታየው በሐምራዊ ቀለም የተጻፈ ነገር አስተዋለች። ሚራዥ እና ተመልከት። ሚራዥም በመስታወቱ ጽሑፉን ተመለከተው። አንዳንድ ሚስጥራዊ ነገሮች እንደዚህ እንደሚጻፉ አታውቅም? በስውር የብዕር ቀለም። እሷም አብራ ክቡ መስታወት ላይ አፍጣለች። ጽሑፉ የጊታሩን የድምፅ ሳጥን ክፈተው ይላል። ሽማግሌው ሰውዬ የሰጡትን ጊታር አምጥቶ የድምፅ ሳጥኑን ተመለከተው። ላዩ ላይ ተከፋች ነገር እንዳለው ተመለከተ። በጊታሩ የድምፅ ሳጥን ላይ ቁልፍ የሚመስሉት ነገሮች ለጊታሩ ውበት የተተከሉ ጌጦች ነበር የመሰሉት። ነገር ግን ቁልፎቹ በላያቸው ላይ ቁጥር እንደተቀረጸባቸው ተመለከተ። የትኛውንም ቁልፍ ቢጫን ሊከፈትለት አልቻለም። ለረጅም ጊዜ ተያዩ። እንደገና ባዶውን ደብዳቤ በክቡ አጉሊ መስታወት አሰሱት። ከጀርባው በኩል 638 የሚሉ ቁጥሮች በሐምራዊ ስውር ቀለም ተጽፈው አገኙ። ሚራዥ እነዚህ ቁጥሮች የተቀረጸባቸውን ቁልፎች ተጫናቸው። 6 4 3 8 ቁልፎቹ ሲጫናቸው የጊታሩ የድምፅ ሳጥን ተንሸራቶ ተከፈተ። ውስጡ ባልሙኒየም መሰል አብረቅራቂ ቀላል ንጣፍ የተለበጠ ነው። ከአብረቅራቂው ልባጥ በታችኛው ክፍል የተጠቀለለ የብራና ወረቀት ተያይዟል። ስቦ አወጣውና ጥቁሉን ተረተረው። ከውስጡ ሌላ ብጣቂ ወረቀት ወደቀ። አንስቶ አነበበው። ጥብቅ ሚስጥር ይላል ከላይ። ዝቅ ብሎ ደግሞ ጥቂት የአማርኛ ቃሎች ሰፍረዋል። ጥቅሉን ተጠቀመው። ሀገር ትፈልጋለች። ኢትዮጵያ እንደገባ ከባህር ዳር ከተማ አባይ ድልድይ ማዶ በገብርኤል ቤተ ክርስቲያን ውስጥ በሚገኝ መካነ መቃብር የአባ ሲርጋገን መቃብር ፈልገ ካገኘ በኋላ ቆፍረው። ቀጣዩ መልእክት መቃብር ውስጥ ተቀምጦልሃል። ይህንን መቃብር ስትከፍት ማንም እንዳያይ ተጠንቀቅ ይላል ብጣቂው ጽሑፍ። ፈጥኖ የብራና ጥቅሉን ተረተረው። የቆየና የነተበ የብራና ጽሑፍ ነው። በቁም ጽሑፍ በጥንቃቄ የብራናው ወረቀት ላይ የሰፈረውን ነገር ሲያይ ግራ ተጋባ። ይህ ሁሉ ጥንቃቄ የተደረገለትና በጥቅል ብራና የተጻፈው አንድ የሚያውቀው ነገር ነው። እንዲያውም ይህ ጽሑፍ የተወሰደው በሕይወት ዘመኑ ከሰበሰባቸው መጽሐፍ ካንዱ ውስጥ ነው። ከኢትዮጵያዊው ባለቅኔ ከሎሬት ጸጋዬ ገብረ መድኅን ግጥሞች ውስጥ ኢትዮጵያዊነት ውስጡ እንደ ነበልባል የሚጋረፍበት ግጥም ውስጥ ምን ምስጢር ቢኖር ነው በዚህ በጊታር የድምፅ ሳጥን ውስጥ በተራቀቀ ምስጢር የተላከለት? በጉጉት ሰቆቃ ወጴጥሮስ የሚለውንና በጊታሩ ውስጥ በምስጢር ከማያውቀው ቦታ የተላከለትን ግጥም ደጋግሞ አነበበው። ከግጥሙ ስር ዕድሜ ልኩን ምስጢር ሆኖበት የኖረውና በቶ ቅርጽ የተሠራው ባለጉጥ መስቀል ተስሏል። በባለጉጡ መስቀል ላይም ግራ ሲያጋቡት የኖሩት ቃላትና ቁጥሮች ተቀርጸውበታል። 54 4 95 10 6 29 23 77 5 30 4 56 52 7 33 2 4 44 97 5 ኦሪያ ኢትዮጵያ 98 123 96 10 67 40 5 67 88 1 2 3 4 5 6 4 44 መራራ ክንፍ ማሄር ሻላል ሃጅባዝ
ቀጠሮ ቃል 444 ዴርቶ ጋዳ የፈጣሪ ያለህ ምን ይመስልሻል ሜሮዳ? ጽሑፉን አንብቦ እንደጨረሰ ሜሮዳን አያት። እሷም ጨርሳ ያየችው ነበር። ለረጅም ደቂቃ በሐሳብ ተውጠው ከተያዩ በኋላ ይህን ነገር የላኩት በጣም የሚያውቁ ሰዎች መሆን አለባቸው። ለምን መሰለ? የላኩልህን ጊታር አስብ። ጊታር እንደምትወድ ያውቃሉ ማለት ነው። ብዙ ጊዜ ሰዎች የሚያጠምዱ በምትወደው ነገር ውስጥ ነው። እንደገና ግጥም እንደምትወድ ስለሚያውቁ በዚህ ግጥም ሊያጠምዱ ፈለጉ። ስለዚህ ይህንን ነገር የሚያደርጉት ሰዎች እጅግ በቅርብ አንተነትህን ጠልቀው የሚያውቁ ሰዎች ስለመሆናቸው አልጠራጠርም። እነማን ይመስሉሃል? በዓለም ላይ የማውቃቸው ሰዎች እጅግ በጣም ጥቂቶች ናቸው። በጣት የሚቆጠሩ ናቸው። ስማቸውን ልጥራልሽ? ለምሳሌ እስኪ በል። አንደኛ ሲጳራ። ብሽቅ ነገር ነህ። ከሲጳራ በላይ እኔ አላውቅህም አንተ። እሷን የምታውቃት መቼ ነው? ስንት ዘመን ተቆጥሯል ከዛ ወዲህ። አንተን ስትቀድስ እንጂ ጊታር ስትመታ ታውቃለች? አንተን ቀኔ መሐሌት ውስጥ ስትቀኝ እንጂ ዘመናዊ አማርኛ ግጥም ስታነበንብ ታውቃለች? ዝም ብለህ ተነስተ ሄደች። ካንተ አፍ ሁለተኛ ሲጳራ የሚል ቃል ሲወጣ መስማት እንደማልፈልግ ነግሬህ ነበር። ዘጊ አዚማ መንፈስ ናት እሷ። እርግጠኛ ነኝ ፍቅር የሚለካ የሚሰፈር ቢሆን ከሷ በላይ እኔ እንደማፈቅርህ ይረጋግጥ ነበር። አዚም ናት። አንተንም አዚማ ማርጋለች። እያክተመተመች ወደ መኝታ ክፍሏ ስትሄድ ተከተላት። አየሽ ሜሮዳ፣ እኔ የምፈልጋትን ያህል እየፈለገችኝ እንደሆነ አልጠራጠርም። ትወደኛለች፣ እኔም ወዳታለሁ። ታፍና ተወሰደች። ሰዎች ለያዩ። አቅጣጫዎቻችንንና የህይወት መስመሮቻችን ተለያዩ። በቃ እስቲ ምንድነው ኃጢያቷ? እኔስ ፍቅሬን ስፈልጋት ብኖር የተሳሳትኩት የት ላይ ነው? ምናልባት ያቺ ሴት አንቺ ብትሆኚ ኖሮ ስፈልግሽ ኖር ነበር። አሳዘነችው። ግን ደግሞ ልቡ ወደ ሲጳራ ይጠመዘዘዋል። አየህ፣ በልጅነትህ በጣና ሐይቅ ዙሪያ ካሉት ተራሮች ላይ ከወደቀው አድማስ በስተቀር የሚታይህ አድማስ የለም ነበር። ከጣና ሐይቅ በላይም ሐይቅ ያለ አይመስልህም ነበር። ግን እንደዛ ሆኖ አላገኘኸውም። በህይወትህ የበለጠ አድማስና የበለጠ ሐይቅም አይተሃል። በፓሲፊክ ውቅያኖስ ዳርቻ ጊታር ስትጫወትም ነበር። ሁሌም በተራመድክ ቁጥር አድማስህ ይሰፋል። ከሚታዩ ተራራዎች ላይ ስትቆም ሌሎች ብዙ ተራሮች ይታዩሃል። የጋረዱን ተራሮች በቆምክባቸው ቁጥር የበለጡ ተራሮችን ታያለህ። ሲጳራ መጀመሪያ የጋረደች ተራራ ናት። አሁን ቁመህባት ልታልፍ ይገባል። ከአድማስህ መስፋት ካልፈለግክ በስተቀር ሌላኛው አድማስህ እኔ ነኝ። አሁን እኔን ተመልከተኝ በቃ። ምናልባት ልትወደኝም እኮ ትችላለህ፣ ግን አላስገድድህም። እኔ ግን እሺ ብትለኝም እምቢ ብትለኝም እወድሃለሁ። አይኖቿ እንባ ቆረዘዙ። ማነፍርቅ አልፈለገችም። ሐሳቧን ወደ ሌላ ለመመለስ ዣንጊዳ ነክቶት የሚያውቅ ቃል አለችው። ቀልቧን ወደ መጀመሪያው ነገር ለመመለስ እየታገለች። አዎ፣ እንዲያውም ከወራት በፊት ደጋግሞ ሲያነበው የነበረውንና እሳት ወይ አበባ የሚለውን የሎሬት ጸጋዬ ገብረመድኅንን መጽሐፍ ላምጣልሽ። እሳት ወይ አበባ ከሚለው መጽሐፍ ውስጥ ጨረር በሚተፉ ብዕር መሰል መሳሪያ ገጾቹን ስትመረምር ከቆየች በኋላ ሰቆቃ ወጴጥሮስ የሚለውን ግጥም ከተጻፈባቸው ገጾች ላይ የዣንጊዳን አሻራዎች አገኘቻቸው። የተላከውን ባዶ ደብዳቤም በዛው መሳሪያ አሰሰችው። ተመሳሳዩን የዣንጊዳን አሻራ አየችና በዚህ ጉዳይ ውስጥ ዣንጊዳም አለበት። ምንድነው እየሆነ ያለው? እኔ ምን አውቄ። ብቻ ግን አንድ ሚስጥራዊ ነገር እንዳለ ገምታለሁ። ምን አይነት ሚስጥር? በአፋጣኝ ኢንጂነር ሻጌዘን ማግኘት አለብኝ። ጊታሩን መልሶ እንዳገኘው ገጣጠመው። ቁልፎቹን መልሶ በተሰጡት ቁጥሮች ሲጫናቸው የጊታሩ የድምጽ ሳጥን ተሸራቶ ተዘጋ። ሻጌዘን ማግኘት አለብኝ። ቢያንስ አንድ ጊዜ ሳላገኘው ወደ ኢትዮጵያ ልሄድም። የጊታሩን ክሮች በጣቱ እየነካካ ነው። ጊታር ልትጫወትለት ነው? ሞኝ መነኩሴ ነህ ሚራዥ። ቀሽም ነገር ነህ። እንዴት? እሱን እልፍ ውሾች እንደሚከተሉት አታውቅም? መሞት ትፈልጋለህ? እንደገና ከሲአይኤ ጋር መጋፈጥ ትፈልጋለህ? እንደምንም ማግኘት አለብኝ። ተንቀሳቃሽ ስልኩን አንስቶ የኢንጂነር ሻጌዝን የስልክ ቁጥሮች ሲጫን ከእጁ ላይ መነጨቀችው። ስልክ መጠለፉን እንኳን አታውቅም? ምታሳዝን ፍጡር። እጁን ይዛው ወደ መኝታ ቤት ወሰደችውና በሌላ ስልክ እንዲደውልለት ሰጠችው። ደውሎ ኒውዮርክ ከተባበሩት መንግስታት ህንጻ አቅራቢያ በሚገኝ በአንድ ረጅም ህንጻ ላይ እንዲገናኙ ቀጠረው። ኢንጂነር ሻጌዝም ሊያገኘው እንደሚፈልግ በጥድፊያ ነበር የነገረው።